ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትር አብይ ተናገሩ። ጠቅላይ ሚኒስትር አብይ ሐሙስ ከፓርላማ አባላት ለቀረቡላቸው ጥያቄዎች መልስ ሲሰጡ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውጋት ፍላጎት የላትም ብለዋል። ባለፈው ዓመት ጥቅምት ወር ላይ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው ሲሉ ከተናገሩ በኋላ በሁለቱ ሀገራት መካከል ውጥረት ሰፍኖ ቆይቷል። ጠቅላይ ሚኒስትር አብይ በዛሬው የፓርላማ ውሏቸው ኢትዮጵያ ያላት ፍላጎት እንነጋገር ነው ያሉ ሲሆን በሰጥቶ መቀበል መርህ ህዝቦች በሚል እንወያይ፣ ውጊያ አያስፈልግም ሲሉ ጥሪ አቅርበዋል። የኤርትራ ህዝብ የሚያስፈልገው ልማት ነው ያሉት ጠቅላይ ሚኒስትሩ ተባብረን መልማትና መስራት እንጂ አንዱ አንዱን መውጋት የኛ ፍላጎት አይደለም ሲሉም አክለዋል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም፣ የጋራ ሀብት ነው ያሉት ጠቅላይ ሚኒስትሩ 5000 የባህር ዳርቻ በቀጠናው ላይ እንደሚገኝና ለሁሉም በቂ መሆኑን ጠቅሰዋል። በቀይ ባህርና በአባይ ጉዳይ የመንግስት አቋም ምን እንደሚመስል በጎረቤት ሀገራት ዘንድ ግልጽ ነበር ሲሉም አክለዋል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ ሲሉ የተናገሩት ጠቅላይ ሚኒስትሩ ለኢትዮጵያም ሆነ ለኤርትራ ህዝብ ማረጋገጥ የምፈልገው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ብለዋል። ባለፈው ዓመት ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የባህር በር ሊያስገኝላት የሚችል መግባቢያ ሰነድ መፈራረሟን ተከትሎ ከሶማሊያ ጋር ውጥረት ውስጥ ገብታ ቆይታለች። ኢትዮጵያና ሶማሌላንድ የተፈራረሙት ስምምነት ለ50 ዓመት የሚዘልቅ ሊዝ መሆኑ በወቅቱ የተገለጸ ሲሆን ኢትዮጵያ ሶማሌላንድ ውስጥ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑም ተነግሮ ነበር። ይህንን ስምምነት ተከትሎ ውጥረት ውስጥ የቆዩት የኢትዮጵያና ሶማሊያ በቱርክ መንግስት አሸማጋይነት እርቅ አውርደዋል። ጠቅላይ ሚኒስትር አብይ ከ120 ሚሊዮን በላይ ህዝብ ያላት ሀገር የባህር በር ያስፈልጋታል ሲሉ ዛሬም በድጋሚ ተናግረዋል።